በማለዳው ጭጋጉ ውስጥ በጥቅጥቅ ደን መሃል ከአንድ ግዙፍ የተራራ ጉሬላ ጋር ድንገት አይን ላይን ብትታዩስ? ከዚያም ፀሐይ ከመጥለቋ በፊት በዓለም ረጅም ወደ ሆነው ናይል ወንዝ ዳርቻ ድንገት ብትጓዙስ? ይህ በልብ ወለድ ፊልም ላይ የሚታይ ትዕይንት ወይም የህልም ቅዠት አይደለም። በእውነተኛው ዓለም የምትገኝ ብርቅየዋ ዩጋንዳ ናት። ታዋቂው የእንግሊዝ መሪ ዊንስተን ቸርችል የአፍሪካ ዕንቁ ብሎ የጠራት ሀገር። ነገር ግን ዩጋንዳ ብዙ ጊዜ እንደለመድነው ስም ብቻ አይደለችም። እሷ ማራኪ የተፈጥሮ መገኛ እንጂ። እዚህ ተፈጥሮ እንደለመድነው ምታስደንቅ ብቻ አይደለችም። ይልቁንም ስለ አፍሪካ አህጉር እይታችንን ሁሉ የሚቀይር ተፈጥሯዊ ሕይወት ጠቅልላ በጉያዋ ይዛለች። በደቡብ ምዕራብ ዩጋንዳ ድንበር ላይ ፀሐይ መሬቱን ለመንካት የምትታገልበት፣ አየሩም ምንም ነገር ያልተደባለቀበት ኩልል ያለ አንድ ስፍራ አለ። የአካባቢው ሰዎች ቢዊንዲ ብለው ይጠሯታል። ትርጉሙም ጨለማ ማለት ነው። ይህ የዩኔስኮ የዓለም ቅርስ አብዛኛው የአፍሪካ ደን በበረዶ ዘመን በጠፋበት ወቅት እንኳን ተርፎ ለ5000 ዓመታት የቆመ የታሪክ መዝገብ ነው። ወደዚህ አረንጓዴ ቤተ ሙከራ ስንዘልቅ አስጎብኚዎች የተሰበሩ የቀርከሃ ግንድ ላይ የተጻፉ ምስጢሮችን እያነበቡ ይመሩሃል። ድንገት ቅጠሎቹ ይገለጣሉ። ከዚያም የመጀመሪያውን ጉሬላ በቅርብ ርቀት ላይ ከነ ግርማ ሞገሱ ቆሞ ፊት ለፊት ትመለከተዋለህ። በዓለም ላይ ካሉ 450 የሚሆኑ የተራራ ጉሬላዎች ጋር መገናኘት እንደ ለመድነው ተራ ደስታ ብቻ አይደለም፣ ነገር ግን በህልም የምታዩት የሚመስል ታምር እንጂ። በተፈጥሮ አስደናቂ ግርማ ሞገስ ካለው ግዙፍ ፍጥረት ጋር አይን ላይ መጋጠም። የአየሩ ሽውታ በንፋስ ሳይሆን በሚያስገመግም እና በዜማ በታጀበ ድምፅ የሚርገበገብበትን ስፍራ አስቡት። ወደ የዓለማችን የፕሪሜቶች ዋና ከተማ ወደ ኬባሌ ብሔራዊ ፓርክ እንኳን ደህና መጣችሁ። እዚህ የዘመናዊው ዓለም ሕግጋት ይፈርሳሉ። በምትኩ 13 አይነት የተለያዩ ዝንጀሮች እና የጦጣ ዝርያዎች የዱር ማህበራዊ ስርዓት ይነግሳል። በደኑ ውስጥ ስትጓዙ ከሩቅ የሚሰማው የቺምፓንዚዎች ጩኸት ልብህን በፍጥነት እንዲመታ ያደርገዋል። ከ1500 በላይ የሚሆኑ ቺምፓንዚዎች ሲጫወቱ እና እርስ በርስ ሲፋተጉ ማየት የሰው ልጅ አኗኗር የሚመስል የእርስ በርስ ግንኙነት ፊት ለፊት እንደማየት ነው። አንዲት እናት ቺምፓንዚ ልጇን አቅፋ ስታባብል ዝም ብሎ መመልከት በቃላት ሊገለጽ የማይችል አስገራሚ ስሜት ነው። ይህ ደን የፕላኔታችንን የመተንፈሻ ሳንባ መሆኑን የሚመሰክር ተፈጥሯዊ ቦታ ነው። ታላቁ የናይል ወንዝ በእርጋታ ከመፍሰሱ በፊት መጀመሪያ ፍጹም የሆነ ቁጣን ማለፍ አለበት። የዓለማችን ረጅሙ ወንዝ ጠቅላላ ክብደቱን 7 ሜትር ብቻ በጠበቡ የድንጋይ ስንጥቆች ውስጥ ያጭቃል። በሰከንድ 300 ኪዩቢክ ሜትር ውሃ በከፍተኛ ኃይል ይፈሳል። ድምፁ በጣም ነጎድጓዳማ ከመሆኑ የተነሳ ከእግርህ ስር ያለው መሬት በፍርሃት የሚንቀጠቀጥ ይመስላል። ይህ ድንቅ ትዕይንት የዩጋንዳ ትልቁ የዱር እንስሳ መጠለያ ልብ ነው። በወርቃማው ሳቫና ላይ ብርቅዬዎቹ የሮዝቺልድ ቀጭኔዎች በግርማ ሞገስ ይጓዛሉ። በወንዙ ዳርቻ ደግሞ ዝሆኖች እንደ ተጓዥ ይሰበሰባሉ። ግዙፍ የናይል አዞዎችም በወንዙ ዳርቻ ላይ ዘና ብለው ፀሐይ ይሞቃሉ።
በኩዊን ኤልዛቤት ብሔራዊ ፓርክ የተለመደው የሳቫና ሕግ ይለወጣል። እዚህ አንበሶች ወርቃማውን ሜዳ ብቻ አያስተዳድሩም። ይልቁንም ከቀትር የፀሐይ ሐሩር ለማምለጥ ወደ ዛፎች ጫፍ ይወጣሉ። በፓርኩ እምብርት ላይ የካዚንካ ቻናል ይገኛል። ይህ ተፈጥሯዊ የውሃ መስመር የዱር እንስሳት ጉባኤ የሚካሄድበት ስፍራ ይመስላል። በጀልባ ስትጓዝ በመቶዎች የሚቆጠሩ ጉማሬዎች አፋቸውን ከፍተው ግዙፍ ጥርሳቸውን ሲያሳዩ ታያለህ። ይህ በምድር ላይ ከፍተኛው የጉማሬ ስብስብ የሚገኝበት ስፍራ ነው። ከ600 በላይ የወፍ ዝርያዎች ያሏት ይህች ምድር ለአዕዋፋት አፍቃሪዎች ተመራጭ ስፍራ ናት። በሩቅ ሰሜን ምስራቅ ከዘመናዊ ዓለም ጫጫታ ርቆ ካዴፖ ሸለቆ ይገኛል። ወርቃማው ሳቫና ብዙ ኪሎ ሜትሮች ይሸፍናል። እዚህ ከ1000 በላይ የሚሆኑ ጎሾች እንደ ጥቁር የባህር ማዕበል በሜዳው ላይ ሲፈሱ ማየት ብርቅ አይደለም። ነገር ግን የካዴፖ እውነተኛ መንፈስ የሚገኘው በካራሞጆንግ ሕዝቦች ዘንድ ነው። እነዚህ ኩሩ እረኞች ለዘመናት ባህላቸውን ጠብቀው የኖሩ ናቸው። ካራሞጆንግ ማለት ሽማግሌዎቹ ከዚህ በላይ መጓዝ አልቻሉም ማለት ነው። እዚህ ትውፊት ዝም ብሎ ለካሜራ የሚቀርብ ትዕይንት አይደለም፣ እውነተኛ ሕይወት እንጂ። ሌሎች የዩጋንዳ ፓርኮች እንደ አንበሳ ሲጮሁ፣ የእምቡሮ ሐይቅ ግን በሹክሹክታ ነው የሚጋብዝህ። ይህ ፓርክ ከ500 ሚሊዮን ዓመታት በፊት በነበሩ ድንጋዮች ላይ ያረፈ ተፈጥሮ ነው። የዩጋንዳ ዋና ከተማም ካምፓላ ስሟን ያገኘችው እዚህ በብዛት ከሚገኙ ውብ ኢምፓላዎች ነው። ወደ ቡኒዮኒ ሐይቅ ስንጓዝ ደግሞ የብዙ ትናንሽ ወፎች ስፍራ ወደሚለው ትርጉም እንመጣለን። ይህ ሐይቅ በአፍሪካ ሁለተኛው ጥልቁ ሐይቅ ሲሆን 29 ደሴቶች አሉት። ከእነዚህም መካከል የቅጣት ደሴት የምትባለው ትገኛለች። ጥንት ያላገቡ ነፍሰ ጡር ሴቶች የሚጣሉባት መጥፎ ታሪክ ያላት ደሴት ብትሆንም ዛሬ ግን ሰላማዊ እና ውብ ስፍራ ሆናለች። ኢምፓየሮችን የቀረጸው ታላቁ የናይል ወንዝ የመጀመሪያ ትንፋሹን የት እንደሚያገኝ ያውቃሉ? ናይል የሚወለደው ጂንጃ በተባለች የዩጋንዳ ከተማ ነው። 6600 ኪሎ ሜትር የሚረዝመው የዓለም ረጅሙ ወንዝ ወደ ሰሜን የሚያደርገውን ረጅም ጉዞ የሚጀምረው እዚህ ነው። እዚህ በናይል ወንዝ ጭንቅላትህ
ድንገት የዞረብህ ይመስልሃል። የውሃው ኃይል በጀልባ ላይ ስትሆን ሰውነትህን ያናውጠዋል። የማህተመ ጋንዲ አመድ የተበተነውም እዚህ የናይል መነሻ ላይ ነው። ይህ ወንዝ የሁለት ሀገራት የህይወት መስመር እና በሚሊዮኖች የሚቆጠሩ ህዝቦች ሲሳይ ነው። አብዛኛው ሰው የአፍሪካን ካርታ ሲመለከት ሰማያዊ ነጥብ ብቻ ሊታየው ይችላል። ነገር ግን የቪክቶሪያ ሐይቅ እንደ ተለመደው ሐይቅ ብቻ ሳይሆን የንጹህ ውሃ ውቅያኖስ ነው። ስፋቱ በጣም ግዙፍ ከመሆኑ የተነሳ የራሱን አየር ንብረት ይፈጥራል። የአካባቢው ዓሣ አጥማጆች ሴሬኒያ ስለሚባሉ ድንገተኛ ማዕበሎች ይተርካሉ። በጥቂት ደቂቃዎች ውስጥ እስከ 4 ሜትር የሚረዝሙ ማዕበሎችን ሊያስነሳ ይችላል። በ1950ዎቹ የናይል ፐርች ዓሣ ወደዚህ ውሃ ሲገባ ሁሉንም ነገር ቀየረው። ትናንሾቹን ዓሣዎች በመብላት ስነ ምህዳሩን ቢያናጋውም ለአካባቢው ከተሞች ግን ግዙፍ የኢኮኖሚ ምንጭ ሆኗል። በቪክቶሪያ ሐይቅ ላይ የ45 ደቂቃ የጀልባ ጉዞ ካደረግክ በኋላ ደጋምባ ደሴት ትደርሳለህ። ይህች ደሴት በሕገ ወጥ አዳኞች እና በንግድ ምክንያት ጉዳት ለደረሰባቸው 52 ቺምፓንዚዎች የተከፈተ ሰላማዊ መሸሸጊያ ናት። እነዚህ ቺምፓንዚዎች ከቤተሰቦቻቸው ተለይተው በሰው እጅ ላይ ስላደጉ ወደ ዱር ተመልሰው መኖር አይችሉም። ስለዚህ ይህች ደሴት እንደ ሁለተኛ አማራጭ ቤታቸው ሆናለች። ከእነርሱ ጋር አይን ላይ ስትጋጠም የዱር እንስሳ ሳይሆን የቅርብ ዘመድን የምታይ ይመስልሃል። እዚህ መምጣት ዝም ብሎ ጉብኝት ብቻ ሳይሆን ለተጎዱ ፍጥረታት የሚሰጥን ሁለተኛ ዕድል በተግባር መመልከቻ ቦታ ነው። በጥቂት ቀናት ልዩነት ኩስ የዝናብ ደን ወጥታችሁ በአፍሪካ እምብርት ላይ በበረዶ ላይ ብትቆሙስ? ይህ ህልም የሚመስለው ነገር በበርዌንዞሪ ተራራዎች እውን ሆኗል። ጥንታውያን ግሪኮች እነዚህ ተራራዎች የጨረቃ ተራራዎች ብለው ይጠሯቸው ነበር። እነዚህ ተራራዎች እንደ ሌሎቹ የአፍሪካ ተራራዎች በእሳተ ገሞራ የተፈጠሩ አይደሉም። ይልቁንም ከመሬት ንጣፎች ግጭት የተነሳ ወደ ሰማይ የተገፉ ናቸው ተብሎ ይገመታል። ከ5000 ሜትር በላይ የሚረዝመው ማርጋሪታ ፒክ በዩጋንዳ እና በኮንጎ ድንበር ላይ እንደ በረዶ ግድግዳ ሆኖ ይቆማል። ነገር ግን በአየር ንብረት ለውጥ ምክንያት ለ40,000 ዓመታት የቆዩት በረዶዎች በከፍተኛ ፍጥነት እየቀለጡ መሆናቸው የዓለም ስጋት ሆኗል። ወደ ምስራቅ ስንጓዝ ደግሞ ኤልጎን ተራራን እናገኛለን። ይህ ተራራ በዓለም ላይ ትልቁን የእሳተ ገሞራ የያዘ ግዙፍ እንቅልፋም እሳተ ገሞራ ነው። እዚህ የሚገርመው ታሪክ ደግሞ ዝሆኖቹ ናቸው። ዝሆኖቹ እስከ 60 ሜትር ጥልቀት ባላቸው ጨለማ ዋሻዎች ውስጥ በመግባት በኩምቢዎቻቸው አማካኝነት ከድንጋዩ ላይ ጨው እየፋቁ ይበላሉ። ይህን ለማድረግ በጨለማ ውስጥ የሚጓዙበት ብልሃት እጅግ አስገራሚ ነው።
በተራራው ግርጌ ደግሞ በዓለማችን ምርጥ የሆነው የአረቢካ ቡና ይበቅላል። በኤልጎን ተራራ ግርጌ በምስራቅ ዩጋንዳ የተሸሸገ አንድ ድንቅ ስፍራ አለ፣ ሲፒ ፏፏቴ። ይህ ስፍራ ለአካባቢው እንደ ትልቅ አረንጓዴ ሳንባ ነው። ሲፒ አንድ ፏፏቴ ብቻ አይደለም፣ ይልቁንም የሶስት የተለያዩ ፏፏቴዎች ስብስብ እንጂ። ዋናው ፏፏቴ ከ100 ሜትር ከፍታ ላይ ወደ ጥልቁ ይምዘገዘጋል። ድምፁ ልክ እንደ ትልቅ ከበሮ በደረትህ ውስጥ ሲመታ ይሰማሃል። የፏፏቴው ብናኝ አየሩን ሁልጊዜ እርጥብ ስለሚያደርገው አካባቢው በደማቅ አረንጓዴ እጽዋቶች ተሸፍኗል። ሲፒ የሚለው ስያሜ የመጣው ሴፕ ከተባለና ለሕክምና ከሚውል የዱር ተክል ሲሆን ይህም ተፈጥሮና ሕክምና እዚህ ምድር ላይ ያላቸውን ቁርኝት ያሳያል። ከሲፒ ዝምታ ወጥተን ወደ ናይል ወንዝ ስንመለስ አንድ ትልቅ የኃይል ድምፅ ይሰማናል። አይታንዳ ራፒድስ። ናይል እዚህ ጋር እጅግ ይቆጣል። 6 ግዙፍ የውሃ መስመሮች እርስ በርስ ሲጋጩ የሚፈጥሩት ኃይል በማይታመን ፍጥነት የሚፈስ ነው። ይህ ስፍራ እጅግ አደገኛ ከመሆኑ የተነሳ ፕሮፌሽናል የጀልባ ተሳፋሪዎች እንኳን በዋናው መስመር ለማለፍ አይደፍሩም። እዚህ የናይልን የበላይነት እና ፍጹም አሸናፊነት በዓይንህ ትመሰክራለህ። አሁን ደግሞ ወደ ታሪክ እንመለስ። በዘመናዊቷ ከተማ መሃል አንድ ግዙፍ የሳር ክዳን ያለው ሕንፃ ይታያል። የካሱቢ ንጉሳውያን መቃብሮች። ይህ የቡጋንዳ መንግሥት መንፈሳዊ ልብ ነው። የሚገርመው ነገር ይህ ሕንፃ ሲገነባ አንዲት ሚስማር ወይንም ሲሚንቶ አልተጠቀሙም። ሙሉ በሙሉ ከእንጨት ከሳርና ከሸንበቆ የተሰራ የጥበብ ሥራ ነው። በ2010 ዓመተ ምህረት በእሳት ተቃጥሎ የነበረ ቢሆንም የቡጋንዳ ሕዝቦች በጥንታዊው ጥበብ መልሰው ገንብተውታል። እዚህ የሞቱ ነገሥታት መቃብሮች ብቻ ሳይሆኑ የዩጋንዳ ጥንታዊ ማንነት እና ክብር ተጠብቆ ይገኛል። ከጥንታዊ ታሪክ ወጥተን ወደ ዘመናዊ ጫጫታ እንግባ። ካምፓላ ድሮ በሺዎች የሚቆጠሩ አጋዘኖች ወይንም በእንግሊዘኛው አባባል ኢምፓላዎች ይቦርቁባት በነበረችው ስፍራ ዛሬ የ2 ሚሊዮን ሕዝቦች መኖሪያ ሆናለች። በመንገዶቿ ላይ እንደ ንብ የሚርመሰመሱ ቦዳ ቦዳ የተባሉ የሞተር ሳይክል ታክሲዎች ማየት የተለመደ ነው። ካምፓላ በ7 ኮረብታዎች ላይ የተገነባች የጥንት ነገሥታት ታሪክ እና የዘመኑ ግርግር በአንድ አየር ውስጥ የሚተነፈስባት ሕያው ከተማ ናት። የከተማዋ ትራፊክ እና ጫጫታ ቢበዛም የሕዝቦቿ ቅንነት እና እንግዳ ተቀባይነት ግን ልዩ ነው። በሩቅ ሰሜን ምስራቅ ዩጋንዳ ፀሐይ መሬቱን በሚያቃጥልበት ስፍራ ካራሞጃ ትገኛለች። እዚህ ምድር ላይ ትውፊት ዝም ብሎ ትዕይንት አይደለም፣ ሕያው እንጂ። እነዚህ እረኞች ሀብታቸውን በከብት ብዛት ይለካሉ። ማናታስ በሚባሉ በእሾህ የታጠሩ መንደሮች ውስጥ ይኖራሉ። በካራሞጃ አቧራማ ንፋስ ውስጥ እንኳን የማይጠፋ ኩራት አለ። እዚህ የምታየው የሰው ልጅ ተፈጥሮን ተላምዶ የመኖርን ጥበብ ነው። ካራሞጃን የምትጎበኘው ሕዝቡን ለማየት ብቻ ሳይሆን እውነተኛ ጽናት ምን እንደሚመስል ለመረዳት ነው።
በ1982 ዓመተ ምህረት በዩጋንዳ ውስጥ የሚኖሩ የዱር አውራሪሶች ቁጥር 0 ደርሶ ነበር። በጦርነትና በአደን ምክንያት ሙሉ በሙሉ ጠፍተው ነበር። ነገር ግን በ2005 ዓመተ ምህረት ጥቂት አውራሪሶች ተመልሰው እንዲገቡ ተደረገ። ዛሬ በዚዋ አውራሪስ መጠለያ ውስጥ ከ30 በላይ ነጭ አውራሪሶች ይኖራሉ። እዚህ የሚገርመው አውራሪሶችን ለማየት በመኪና ውስጥ አትቀመጥም። ይልቁንም በእግርህ እየተጓዝክ በቅርብ ርቀት ትቀርባቸዋለህ። በ2009 የተወለደው እና ኦባማ ተብሎ የሚጠራው አውራሪስ ከ30 ዓመታት በኋላ በዩጋንዳ መሬት ላይ የተወለደ የመጀመሪያው አውራሪስ በመሆን የተስፋ ምልክት ሆኗል። በምዕራብ ዩጋንዳ መሬቱ በእግር ስር የሚፈላበት ስፍራ አለ፣ ሴምልኪ ብሔራዊ ፓርክ። እዚህ ያሉት የፍል ውሃ ምንጮች ሙቀታቸው 103 ዲግሪ ሴልሺየስ ይደርሳል። ተጓዦች እንቁላል ወይንም ሙዝ በውሃ ውስጥ ቢጨምሩ በ10 ደቂቃ ውስጥ በደንብ ይበስላል። ወደ አልበርት ሐይቅ ስንጓዝ ደግሞ የአንበጣ ገዳይ ወደሚለው ጥንታዊ ስያሜ እንደርሳለን። የጥንት ሰዎች ግዙፍ የአንበጣ መንጋዎች ሐይቁን ሊያቋርጡ ሲሉ ውሃ ውስጥ ሰምጠው ስለሚቀሩ ይህን ስም ሰጥተውታል። ዛሬ ግን ሐይቁ የዩጋንዳ የኢኮኖሚ ተስፋ የሆነው የነዳጅ ክምችት የተገኘበት ስፍራ ሆኗል። አብዛኞቹ ሙዚየሞች ዝምታ የሰፈነባቸው ናቸው። የዩጋንዳ ሙዚየም ግን የሚናገር እና የሚጮህ ሙዚየም ነው። በ1908 የተመሰረተው ይህ ጥንታዊ ስፍራ የሀገሪቱን ነፍስ ይዟል። በሙዚቃው ክፍል ውስጥ ያሉትን ከበሮዎች እና መሰንቆዎች ስትመለከት የሀገሪቱ የትርታ ድምፅ አብሮህ ይጓዛል። ዩጋንዳ ዓለምን የምታይበትን መንገድ የምትቀይር ሀገር ናት። እሷ ከተፈጥሮ ጋር የምናደርገው ጥልቅ ግንኙነት እና የሰው ልጅ የጽናት ውጤት ናት። ከጎሪላዎች ጋር አይን ላይን ለመጋጠም ወይንም በናይል ወንዝ ላይ ሰላምን ለማግኘት ዝግጁ ናችሁ? ከታች በኮሜንት መስጫ ላይ ንገሩኝ። ለተጨማሪ አስደናቂ ጉዞዎች ኢንሳይት ዓለምን ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ስለነበራችሁ እናመሰግናለን።